ውጭ ቀን አጎቴ አንተ ደግሞ ምንድነው የምሰማው? ነገሩ አይደለ ደግሞ ከማን ነው ብር የተበደርከው? አዎ ለትምህርት ቤት ክፍያ ያደረሰብኝ ከሰው ተበድሬ እወጣለሁኝ። ከሆነ ለምንድን እኔ አጎትህ እያለሁ ሄደህ ከባዳ ነው እንደምትቀበለው? እኔ አጎትህን እኔ መተህ ብትጠይቀኝ እኔ እምቢ እልሃለሁ? አጎቴ አንተ አይኖርህም ብዬሽ እኮ አስቤ። ለምንድን መተህ ስትጠይቀኝ ነገ ጧት ተምረህ ይጠይቀኛል ብር ብለህ ነው? እኔ እንደዚህ አይነት ባህሪ የለብኝም። ንጹህ ሰው ነኝ። ስንት ብር ነው የተበደርከው ከሰውየው? 2000 ብር ብቻ ነው። 2000 ብር ካላመጣ ብሎ ነው የደበደበ? አዎ መተህ እኔ አጎትህ እያለሁ 10,000 ብር ብትለኝ እኔ የወንድሜ ልጅ ነህ ለምን እሰጥሃለሁ? አጎቴ እኔማ ፈርቼ እኮ ነው። ምንድን ነው የምፈራት? አፈሪያት የመሰልክ አንተ አፈሪያት! ይሄ ነው እንደዚህ እያደረጋችሁ ቤተሰቡን የምታራርቁ። እኔ መተህ እኔ የምትጠይቀኝ ሞልቷል። ያከራየሁት ቤት በዛ ሞልቷል። ለቃቅሜ እሰጥሃለሁ ብሩ። ለ2000 ብር ብሎ ከሚደበድበህ እኔ 10,000 ብር መተህ እኔ የምትጠይቀኝ እንደው በጣም አዘንኩበት። አጎቴ አቤት። የሆነ ወርም እኮ ደርሷል። ምን ነው የደረሰው? ክፍያው ነው የትምህርት ቤት የትምህርት ቤት ክፍያ። እኔ እኮ አጎትህ እኔም እኮ ትምህርቴን እኮ ያቋረጥኩት በገንዘብ ጥረት ምክንያት። አሁን ሰጠኝ እኔ ለወሬው ብዬ ነው አይደል? አንዳንድ ጊዜ እንደዚህ ብሏቸውን ሰዎች ቶሎ ብላችሁ የሆነ ነገር አጠይቋቸው። በቃ ወይ ደግሞ ጠይቃችኋቸው ተገላገሉ። አውቀው ላፋቸው ነው የሚጠይቋቸው።